ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። የጀነራል አማን አንዶም አሟሟት ታላቁ ሚስጥር ሲገለጥ ከሚሊኒክ መጽሔት የተወሰደ። ታህሳስ ወር ሚሊኒክ መጽሔታችሁ የትላንት ጀነራል አማን አንዶምን በቅርብ አውቃለሁ ባይ ስማቸውን ያልገለጹ ሰው አቅርባቸዋል። ስለ ቅርብ ትውውቃቸው የምለው ነገር የለም ስለማላውቅ፣ ግን አንድ ያሉት ነገር ቢኖር ቀደም ብለን ከመሞታቸው በፊት ብንገናኝ ኖሮ ለትላንት ጀነራል አማን ለሞት አይበቃም ነበር ያሉትን፣ ግን ሊሆን የቻለውን ነገር ከመሆን የሚያግደው ምንም ነገር አልነበረም በማለት ወደዚያው ወቅታዊ ሁኔታዎች የሚያስጉዘን ይመስለኛል። ምን ለማለት ፈልጌ ነው? ደርግ ሁሉንም ነገር ተቆጣጥሮና በሁለት እግሩ ተንፈራጦ መቀመጡን ካረጋገጠ በኋላ ነው ጄኔራሉን ለማጥፋት የበቃው። የወቅቱን የኃይል ሚዛን ሳይመዝን በስሜታዊነት ወይንም በግብታዊነት የወሰደው እርምጃ አልነበረም። በሁሉም የጦር ክፍሎች የደርግ የለውጥ ሐዋርያት ተሰግስገው የጦሩን ስለንቦና ለደርግ ዓላማ ያስገዙበት ወቅት ስለነበር የሌተናንት ጀነራል አማን ወደ 3ኛ ክፍለ ጦርም ሆነ ወደ ሌላ በአጠቃላይ የሀገሪቱ ክፍል ቢሄዱና ቢጠለሉ ሕይወታቸው ለተወሰነ ቀናት ሊራዘም ይችል እንደሆነ እንጂ ከነመንግስቱ መዳፍ ፈልቅቆ የማውጣትና የማቆየት እድሉ በጣም ኢምንት ነበር። ከቀዳማዊ ኃይለ ሥላሴ ድረስ እስካሁን ያሉት የወያኔ መሪዎች ጭምር ህዝብ የሚወዳቸውና ለስልጣናቸው ጋሬጣ መስሎ የሚታያቸውን ሰዎች ካላጠፉ በስተቀር ሰላማዊ እንቅልፍ ስለማይወስዳቸው፣ ደርግም በአማን መኖር ሁሌ መባነን ስለማይኖርበት ለስልጣን እርጋታው ለሱ ወይንም ደርግ የቅርብ ስትራቴጂ መጀመሪያ አማንን ማስወገድ ግድ ነበርና ነው። ሌተናንት ጀነራል አማንን ያቺን ዓመተ ምህረትና ቀን አትለፉ ብሏቸው እንጂ ሁኔታውና የደርግን አደገኛ አዝማሚያ አይተውት ከሀገር የመውጣት እድልና አጋጣሚ በማንም ሳይሆን በራሳቸው በአማን እጅ ስር ነበረች። የቀንና የጊዜ ሁኔታ ሆነና በዚሁ ህይወታቸው ተጠናቀቀች። ይህንን ጉዳይ በዚሁ ላብቃና የአማንን አሟሟት በወቅቱ ቦታው ስለነበርኩኝ ያየሁትንና የማውቀውን ላካፍላችሁ። ሌተናንት ጀነራል አማን አንዶም እንዴት ሞቱ? ስለ ሌተናንት ጀነራል አማን አንዶም አሟሟት ከእናንተ ሚሊኒክ ጀምሮ ብዙ ዘገባዎችን አንብቤያለሁ። አንዳቸውም ግን እውነቱን አላገኙትም። በወቅቱ በስፍራው ከነበሩት ሰዎች መካከል አንዱ ነኝ። እርግጥ መንስኤውን የመረዳት የሥራ ኃላፊነትና ስልጣን ባይኖረኝም አዲስ ተቀጣሪም ጭምር ስለነበርኩ ሌተናንት ጀነራል አማን በገዛ ፈቃዳቸው ከሥራ ገበታቸው ላይ ተገለው እቤታቸው የተወሰነ ቀን መቆየታቸው እውነት ነው። በዚህ ስራ ባልገቡባቸው ቀናቶች በደርግ ባይነ ቁራኛ ይጠበቁ ነበር። በታጠቁና ሲቪል በለበሱ ደህንነቶች ጭምር ጥበቃ ሕይወታቸው እስከለፈችበት ምሽት ድረስ ከአካባቢው እንዳይሰወሩ 24 ሰዓት ሙሉ ክትትል ይደረግባቸው ነበር። እኔም የዚህ ጽሑፍ አቅራቢ በወቅቱ የ20 ዓመት ዕድሜ ነበረኝ። የደህንነት አባል በዕለቱ ተረኛ ነበርኩ። ቀደም ብለው የነበሩት የሥራ ባልደረቦቻችን እድለኛ ሆነው ጥበቃቸውን አጠናክረው በሰላም ለኛ አስረክበውን ሄደዋል። እኔና አንድ ነባር ደህንነት ሌተናንት ጀነራል አማን አንዶምን በጣም የሚያውቅ ሰው የተረከብንበት ዕለት አካባቢ ሰላም አልነበረም። ቀን ከሰዓት በኋላ ጀነራሉን ለመያዝ የመጡት 3 የፈጥኖ ደራሽ ፖሊሶች በአማን አንዶም ጥይት ተስተናግደው መሪው 50 አለቃ ወዲያው ሲሞት 2 ምስኪን ወታደሮች ቆስለዋል። ከዚያ በኋላ እስከ ምሽት ድረስ ጀነራሉን ለመያዝ ደፍሮ የመጣ ጦር አልነበረም። ምን ሲመከር ምን እቅድ ሲወጣ እንደዋለ ባላውቅም ምሽት አካባቢ በግምት ከ2 እስከ 3 ሰዓት ጦር ኃይሎች ሆስፒታል አካባቢ 2 ሀገሮች ብሔራዊ ጦርነት አውጀው የሚዋጉበት ጦር ሜዳ መሰለ። በእውነቱ ቀርቦ ላየው ሰው አንድ አማንን ለመያዝ ነው ብሎ ቢነገር በማያምንበት ደረጃ ላይ ነበር ትርምሱ። ታንኩ፣ ወታደሩ፣ አዛዥና ታዛዥ የጦር ኃይሎችን
አስፋልት ግራና ቀኙን አጣበቡት። መጀመሪያ ከውጪና ከውስጥ የተኩስ ልውውጥ ተደረገ። ሰውየው አማን አልተቻሉም። አሁን ታንኩ ጀነራሉ ያሉበትንና የመሸጉበትን ቤት መፈነቃቀል ጀመረ። ጀነራሉም ከቤት ውስጥ ሆነው ቦታ እየለዋወጡ ሌላ ኃይል ያላቸው ለማስመሰል ያጸፋ ተኩስ ማንጣጣት ጀመሩ። በከተማ ውስጥ ያሉ የጦር መሪዎች አንድም የቀረበ የማይመስል ሁኔታ አካባቢውን አጥለቀለቁት። አንድም የመጨረሻውን ማረግ የተሸከመውና የመስመር መኮንኑም ጭምር ደፍሮ ወደ አማን የተጠጋ ጀግና ግን አልተገኘም። ሁሉም አንገቱን በታንክ ጀርባ ወሽቆ ወታደሩ ወደፊት እንዲገባበትና እንዲማገድለት ይጮህና ያዝ ነበር። ታንኩ አሁንም የአማንን ቤት ምድር ማመሱን ቀጥሏል። ከተወሰነ የጥይት ለውጥ በኋላ የአማን የመልስ ተኩስ ጸጥ ረጭ አለ። ያን ጊዜም ወደ ውስጥ ደፍሮ የሚገባ የጦር ሰውና መሪ አልተገኘም። አውቆ ነው ያደፈጠው በማለት ይመስላል ቆርጦ ለመግባት የከጀለ አልነበረም። ከኋላ ተንደርድሮና ሌሎችን ገፈታትሮ አማን ወዳሉበት ቤት በመግባት ላይ እንዳለ አንድ የዚህ ፖሊስ አዛዥና መሪ የሆኑ ሻምበል ስሙን በመጥራት ስሙንም የጠሩትን እስካሁን አልረሳሁትም፣ ለመጥቀስ ስላልፈለኩ ነው። ቆይ እንዳትገባ፣ አንተ ተራ ወታደር ነህ፣ እኔ አዛዥህና ሻምበልህ ነኝ። አንተ ምን በልተህ ነው በወጣትነት የምትሞተው? ይሉታል። ወደ ኋላ ሆነው የበታቾቻቸው እንዲሞቱላቸው የፈለጉትን የጦር አዛዦችን ለመንካት ፈልገው ነው መሰለኝ የፖሊስ አዛዡ ጮክ ብለው ተናገሩ። ወታደሩ ወይንም ፖሊሱ ደግሞ ካልገባው ሞቼ ይገኛለው፣ እርሶ ሻምበሉ አይገቡም ጌታ እያለ ክርክር ገጠመው። በዚህ መሃል ሻምበሉ ትዕግስታቸው አልቆ ነው መሰለኝ ሽጉጣቸውን ላጥ አድርገው ወደ አማን ቤት ገቡ። ወታደሩ ቀጠለ። እኔም ሰለስኩ። የኔ ተከትሎ መግባት ያለ ትዕዛዝና ግዳጅ ነው። ዛሬ ቢሆን ግን ተገድጄም የምገባ አይመስለኝም፣ እንኳንስ በማይመለከተኝ። ሌተናንት ጀነራል አማን ሙሉ ወታደራዊ ልብሳቸውንና ማዕረጋቸውን እንዳረጉ ታንክ የደረመሰው የግድግዳ ፍርስራሽ ድንጋይ ስር ወድቀዋል። የግድግዳው ፍርስራሽ የቀኝ ራስ ቅላቸውን መጥቶ አጣብቆ ከግራና ከቀኝ ይዟቸዋል። ነፍስና ስጋቸው አልተለያዩም ነበር። በከፍተኛ ጣር ላይ ነበሩ። ሶስታችንም ለተወሰነ ደቂቃ አትኩረን አየናቸው። ከዚህ በፊት እኔ አይቻቸው አላውቅም። ሶማሊያን በጦር አዛዥነት መሪነት ያርበደበዱ እንደነበሩ በዝና ሰምቼ ያደንቃቸው ነበር። በዚህ አይነት ሁኔታ ሕይወታቸው በገዛ ወገኖቻቸው እጅ መውደቁ በጣም አሳዘነኝ። እምባዬ ባይኔ ግጥም አለ። ወደ ውጭ እንዲፈስ ግን አልፈቀድኩለትም። እኔ ማን ነኝ? ያለሁበትስ ሁኔታ ሳልኩና ለራሴ ያነባሁ አሰብኩ። ከዚህ ሌላ ላደርግላቸው የምችለው ሰው ባለመሆኔ እስካሁን እያዘንኳለሁ። ያ የፖሊሱ ሻምበል ሽጉጡን አስተካክለው ወደ ግንባራቸው በመላክ በአንድ ጥይት ገላገላቸው። በከፍተኛ ጣራቸው አኳያ የፖሊስ አዛዡ ጥይት ለእርሳቸው የፈረንጆቹ ሜርሲ ኪሊንግ የሚሉት አይነት ነበረች። ሻምበሉ ወጥተው መሞታቸውን ሲያረዱ የጦር ጀነራሎች ሁሉ ቦታው አልበቃላቸው። ተርመሰመሱ፣ ተጠራሩ። በሰውየው ህልፈት ተጨባበጡ፣ ተኩራሩ። አይ ዓለም አልኩኝ እኔ በሆዴ። ሰውየው ወይንም ጀነራሉ እኔ ባላውቃቸው ነው እንጂ ለካ የሚያውቋቸው ሞተው ማያምኗቸውም፣ ይፈራቸዋል ማለት ነው አልኩኝ ለራሴ። ብዙ መኮንኖች አስክሬናቸው ጋር መቅረብ እየፈሩ በማየቴ ጀነራሉ የነበሩበት ቤት ባይኔ ስቃኘው ከአንድ ቴሌቪዥን ከመጽሐፍ መደርደሪያ ሼልፍ በስተቀር ምንም ነገር የለም። የመጽሐፍቱ ብዛት ግን ከአንድ መካከለኛ ላይብረሪ በምንም አይነት አይተናነስም። አሁን ሳስበው ጀነራሉ መጽሐፍ አንባቢና ወዳጅ እንደነበሩ ነው የሚሰማኝ። በተረፈ ሌላ የቤት ቁሳቁስ ዕቃ በመኖሪያ ቤታቸው ያለመኖሩና ያለማየቴ ጀነራል አማን ባይነቁራኛ እንደሚጠበቁ አውቀው መሄጃቸው ነው እንጂ ንብረቶቻቸውና ዕቃዎቻቸውን ቀደም ብለው አሽሽተዋል የሚል ግምት አሳድሮብኛል። ጥበቃው ቅጽበታዊ ሆኖባቸው ምንም ለማድረግ አልቻሉም እንጂ ራሳቸውንም ለማሸሽና ለመሰወር በእኔ ግምት ወደ ውጭ ሀገር ለመውጣት እቅድ እንደነበራቸው ገምቻለሁ። ተቀደሙ እንጂ። ከዚያም ታንኩም የወታደሩና የአዛዦቹም ጋጋታ ረጋ ካለና ሁሉም ነገር ወደ ቀድሞ ቦታው ከተመለሰ በኋላ አንድ ከፍተኛ ጀነራል ስማቸውን አላውቀውም የአማንን አስክሬን ይዘን 4 ኪሎ ቤተ መንግስት እናድርስ ሲሉ አዘዙን። በታዘዝነው መሰረት
10-12 በሆነች የፖሊስ መርቼዲስ መኪና ጭነን ይህቺ መኪና አሁንም አልፎ አልፎ አያታለሁ፣ ግን ደስ አትለኝም በመጥፎ ትዝታ ቀስቃሽነቷ። ቤተ መንግስት አደረስን። አማንን በስም እንጂ በመልክ አይቻቸው አላውቅም ብያለሁ። ታዲያ ሰውዬው የሞቱት ከሙሉ ፈገግታ ጋር አፋቸውን ሳይከድኑ ስለነበር እህልና ውሃ የቀመሰ የማይመስለው አፋቸው፣ ነጭ ጥርሳቸው እስከ ዛሬ ድረስ ትዝ ይለኛል። በሕይወቴ ሙሉ እንደሳቸው የነጣና በረዶ የመሰለ ጥርስ አይቼ አላውቅም። ቆንጆ ጺምና የጺም አለጫጨት ወይንም ቁንጯቸው ጭምር። እዚህ ላይ የፖሊስ መኪናው የኋላው አካል በሸራ የተሸፈነና ጨለማ ስለነበር እርስ በርስ ተያይቶ ለመተዋወቅ የሚቸግር ነበር። ታዲያ እንደ ወጣት ፖሊስ የተናገረው እስከ ዛሬ ድረስ ይገርመኛል። ልክ መኪናው ላይ እንደወጣን ለአስክሬኑ ተጠንቅቆ ሰላምታ ከሰጠ በኋላ ጓድ ጀነራል አማን፣ በርሶ ሞት እኔ የለሁበትም። በታሪክ ተወቃሽ ላለመሆኔ ለአስክሬኖ ሙሉ የክብር ሰላምታ መስጠቴን ይመዝግቡልኝ አለና ቁጭ አለ። ወጣት ጓደኞቹ በሙሉ ተንፈቅፍቀው ሳቁለት። እኔንም በኃይል አሳቀኝ። ሳስበው አሁንም ያስቀኛል። እኔና የሥራ ባልደረቦቼ ብቻ ሲቪል ልብስ ለብሰን መቀመጣችንን አይቶ ካረጋገጠ በኋላ ይኸው ተረበኛ ፖሊስ ስግብግብ አለች ጆሮዬ አለና የጥላሁንን የዘፈን ግጥም አዝማች ደጋገመው። ያኔ መለዮ ለባሹና ደህንነት ፍቅር አልነበራቸውም። አሁንም ጓደኞቹ የሳቅ መዋጯቸውን አልነፈጉትም። እኔም ተረቡ ለኔና ለባልደረባዬ መሆኑ ቢገባኝም ከመሳቅ የገታኝ አልነበረም። ከፖሊሱ ተረብ የበለጠ ድምፁ በጣም ቆንጆ ስለነበር ከእግረኛ ፖሊስነት ይልቅ ዘፋኝነት ይገባው ነበር ብዬ ድምፁን አደነኩለት። በግምት 4 ሰዓት ተኩል ሲሆን ቤተ መንግስት ደረስን። ጓድ መንግስቱ፣ ጓድ ለገሰ አስፋው፣ ሻምበል ዳንኤል አስፋው አብረው ቆመዋል። በእውነቱ እነሱም ቢሆን የጀነራል አማን አምዶምን አስክሬን እንኳን አይተውና አረጋግጠው ያመኑ አይመስልም ነበር። በተለይ የመንግስቱ መልሶ መላልሶ በጀነራሉ አስክሬን ላይ ማፍጠጥ ይህንኑ ይመሰክር ነበር። እንዳየሁት በአስክሬኑ ቅኝት ላይ መንግስቱ 2 ሲጃራዎችን መጨረሱን አስታውሳለሁ። ሻምበል ዳንኤል ድንገት አንቧርቁብን ወደ ዘመዶቹ ወስዳችሁ ቀላቅሉት አለን። የቀዳማዊ ኃይለ ሥላሴ ባለስልጣኖች ወዳሉበት ወደ ከርቸሌ ማለቱ ነው። የቀድሞ ባለስልጣን የነበሩት የቀዳማዊ ኃይለ ሥላሴ ከሌተናንት ጀነራል አማን በፊት ይረሸኑ ወይንም አማን ይቅደሙ አላስታውስም፣ የሞተን ሰው አስክሬን ህይወት ካላቸው ሰዎች ጋር ወስዳችሁ ቀላቅሉት ብሎ ዳንኤል እንደማያዘን ተስፋ እያደረግኩ ባለስልጣኖቹ ቀድመው ቢረሸኑ ይሆናል የሚል ግምት አለኝ። እርግጠኛ ግን አይደለሁም። የኔና የሥራ ባልደረባዬ የሥራ ተልዕኮ በዚሁ መጠናቀቁ ተነግሮን ወደ ቤታችን ሄደናል። ከዚያ በኋላ የሆነውን ነገር አላየሁም አላውቅምም። አስክሬኑን አጅበን ወደ ቤተ መንግስት የመሄድ የኔና የሥራ ባልደረባዬ ድርሻም አልነበረም። ምናልባት ፖሊሶችን ያለማመን ይሆን እላለሁ። ባይታመኑስ 2 ሽጉጥ ታጣቂ ደህንነቶች 20 ከርቫይኒን ሽጉጥ የታጠቁ ፖሊሶች እርምጃ መግታት ይቻለን ነበርን? አላውቅም። የአማን ህልፈተ ፍጻሜ ትክክለኛው ታሪክ ይሄ ነው። አሁንም ሰላምና ምሕረቱን ለሀገራችን ያውርድላት። አሜን። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።